ዊንዶውስ አፕዴት ላፕቶፕ በምታበሩበት ወይም ዲስክቶፕ ሊሆን ይችላል በምታበሩበት ጊዜ ኮንፊገሪንግ ዊንዶውስ አፕዴትስ እያለ ረጅም ጊዜ የሚፈጅ እንዲሁም ሸትዳውን ስታደርጉ እንደዚሁ ኮንፊገሪንግ ዊንዶውስ አፕዴትስ እያለ ረጅም ጊዜ የሚፈጅ ሸትዳውን ለማድረግ የምትቸገሩበት ወይም ሰምታይምስ ደግሞ ዴስክቶፕ ከሆነ ዳውንሎድ እያደረገ ኮንፊገር ያደረገ መብራት ይጠፋና ፒሲው ፌል ያደርጋል። ሶ ቤዚካሊ ዊንዶውስ አፕዴት ጥሩ ነገር ነው፣ ቤዚክ ነገር ነው፣ አስፈላጊ ነው። ግን በእኛ ኬዝ ደግሞ እንደዚህ አፕዴት እያደረገ ረጅም ጊዜ የሚፈጅብን ከሆነ ላፕቶፑ በነበረው አፕዴት ኖርማሊ መስራት ስለሚችል አፕዴቱን ዲሴብል ማድረግ የምንፈልግ ከሆነ እንዴት ዲሴብል ማድረግ እንደምንችል በአጭሩ አሳያችኋለሁ። ጉግል ላይ ዊንዶውስ አፕዴት ብሎከር ብለን በአጭሩ WB እንጽፋለን። ዊንዶውስ አፕዴት ብሎከር 1.8 ቨርዥን የሚል ይመጣል። ምንም ነገር ሳትነኩ አውቶማቲካሊ አፕዴት ማድረግ ዳውንሎድ ማድረግ ይጀምራል። ትንሽ ሶፍትዌር ነች፣ 2 ሜጋባይትም አትሞላም። ዚፕ ሆና ነው የምትመጣው፣ ኮምፕሬስድ ሆና ማለት ነው። ሶ ዳውንሎድ አድርጎ እንደጨረሰ ኤክስትራክት እናደርጋለን። መጀመሪያ ዳውንሎድ የተደረገውን ፋይል ዳውንሎድ አድርጎ ጨርሷል። WB እዚሁ ኤክስትራክት አድርግልኝ ይለዋለሁ። ኤክስትራክት ያደርጋል። ኤክስትራክት አድርጎ እንደጨረሰ WB የምትል ፎልደር ትመጣለች። እሷን ቀጥታ ዳውንሎድ እንከፍታታለን ማለት ነው። WB ብቻዋን አለች እዚህ ኤክስትራክት የተደረገች WB 64 ይላል። ዩዥዋሊ አሁን አብዛኞቹ ላፕቶፖች ዲስክቶፖች 64 ቢት ናቸው። ሁለት ኦፕሽን አለው፣ ኢኔብል አፕዴት እና ዲሴብል የሚል አለ። እኔ ኦልሬዲ ዲሴብል ስላደረኩት ነው። ኢኔብል ስታደርጉት እቺ አረንጓዴ ትሆናለች፣ ዲሴብል ስታደርጓት ደግሞ ቀይ ትሆናለች። አፕላይ ብላችሁ ትወጣላችሁ። ከዚህ በኋላ ዊንዶውስ አፕዴት ሲገባም ሆነ ሲወጣ አፕዴት ማድረግ ያቆማል። ስለዚህ ዊንዶውስ አፕዴትን ዲሴብል አድርጋችኋል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ አትርሱ። ኮሜንት ካላችሁ ደግሞ ከስር ኮሜንት ጻፉልኝ። አመሰግናለሁ።